እንዴት ከረማችሁልኝ? ዛሬ እንግዲህ አንድ በጣም ስላስደነቀኝ የእናታችን የቅድስት ኪዳነ ምህረት ተአምር ልነግራችሁ ነው። እዚህ ታሪክ ላይ የእመቤቴ እርዳታ እንዳለ ሆኖ እኛም ደግሞ የእሷን እርዳታ ስንጠይቅ ምን አይነት ትዕግስት እንደሚጠበቅብን ያየሁትም ታሪክ ስለሆነ ነው። እቺ ልጅ እንግዲህ እቺ ባለ ታሪክ የጓደኛ ናት። የጓደኛ ናት። የኪዳነ ምህረት ወዳጅ ናት። እጅግ በጣም ትወዳታለች። በጣም ነው የምትወዳት። ፍቅረኛ ነበራት። ይህቺ ሰው ፍቅረኛ አላት። አብራው አመታት ቆይታለች። ድንግልናዋን የሚወሰደው እሱ ነው። እንደሚያገባት ቃል ገብቶላት በኋላ በስራ አጋጣሚ የሰው ከሀገር ይወጣል። ከሀገር ከወጣ በኋላ ከዛሬ ነገ እንጋባለን እያለች ስትጠብቅ እንግዲህ ቤተሰብ ምንም በደንብ ይተዋወቃሉ። እዚህ በጣም ብዙ አመት ቆይተዋል፣ ያውቃቸዋል። ከዛሬ ነገ ይመጣል፣ ከዛሬ ነገ እንጋባለን እያለች በመጠበቅ በጉጉት ታወራዋለች። በመሀል ድምፁን ያጠፋል። እንዴት ነው ነገሩ ብላ ግራ ገብቷት ታዲያ ከኪዳነ ምህረት ሁሌ ከእንጦጦ ኪዳነ ምህረት አትቀርም፣ ትሄዳለች እና እንዴት ነው ይሄ ነገር እያለች እያሰበች ጭራሽ ምን ትሰማለች? አገባ ተባለ። እዛ ፍቅር ያዘኝ ይልና ቃል የገባላት ሰው እዛ ፍቅር ያዘኝ ይልና ያገባል። ያገባው የውጭ ዜጋ ነው። በጣም ሀብታም ናት ሴትዮዋ፣ በጣም ሀብታም ናት። አግብቶ ከእሷ ጋር መኖር ይጀምራል። ከእሷ ጋር መኖር ሲጀምር እንግዲህ ሁላችንም በተለይ ሴቶች ራሳችንን በእሷ ቦታ ማስቀመጥ ነው። ምን ነበረ የምናደርገው? እንደው እግዚአብሔር ያሳየህ ይልህ የሰራህብኝ ግፍ እንደዚህ ብለን የምናለቅስ ይመስለኛል እኔ ሳስበው። እግዚአብሔር አያደርስ ነው። ለማንኛውም እሷ ግን በየጊዜው ኪዳነ ምህረት ትሄድና እየዬ ትላለች። አንድ ሁሌ የምታለቅስባት ስዕላለች እዛ እንጦጦ። ትሄድና እየዬ ጸሎቷ ምንድን ነው? እመቤቴ ባሌ መልሽ፣ ገላይኔ ለካው እሱ ነው፣ ከሱ ሌላ ሰው አላቅም፣ ማወቅም አልፈልግም፣ ባለቤቴ እሱ ነው፣ ባለቤቴን መልሽ እናቴ፣ ባለቤቴን መልሽ። ከዚህ ሌላ ጸሎት የላትም። ሁሌ ትሄዳለች፣ ታለቅሳለች። በኋላ ወደ መጀመሪያ ሰው እንደው እንዴት አይነት ደግናት ነበር የሚለው። እየቆየ ሰው ይናደድባት ጀመር። እንዴ አመታት ሄዶ ሴት ናት፣ እድሜዋ ያልፋል፣ መውለድ አለባት፣ የራሷን ህይወት መኖር አለባት። የዚህን ያህል ጸሎተኛና ሃይማኖተኛ ከሆነች ለምንድን ነው ኪዳነ ምህረትን ለእኔ ያልሹን መልካም ትዳር ስጪኝ ብላ ማጸልየው? ለምንድን ነው እየሄደች እሱን መልሽ ብላ ያገኘችው ነገር ላይ ችክ ያለችው? አንዳንዴ እኮ እግዚአብሔር ሲከለክልን ለመልካም ነው። መሄድ ያስፈልጋል፣ አልፎ መሄድ ያስፈልጋል። ሴት አይደለችም ወይ? አረ ምከሯት ተባለ። ተላከባት ጓደኛዋ ተላከባት። እቺ ጓደኛ የተላከችባት በይ ተባለች እና ሄዳ መካሪ የተባለችው ሴትዮ ሄደችና ምን ብለሽ ነው የምትጸልዩ አለቻት። እንግዲህ መካሪ ተብላ የተላከችውም እሷን ትቀርባታለች የሚባለውም ሰው እንግዲህ ጓደኛውን ነው የሚመስለው። እሷን በጣም የኪዳነ ምህረት ወዳጅ ናት እና ትሄድና ምንድን ነው ብለሽ እየጸለይሽ ያለሽው? እኔ ባሌ መልሽልኝ ነው ምላት። እሱ ነው ገላዬን አካሌን የሚያውቀው፣ እሱ ነው ባሌ፣ አንዴ ሰታኛለች፣ በቃ እሱ እንድትመልስልኝ ነው የምጸልየው ትላለች ስትል ምከር የተባለችው ሴትዮ እንኳን ልትመክራት ጎበዝ በርቺ ጸልይ፣ እመቤቴ የጠየቋትን ነው የምትሰጠው፣ የለመኗትን የምትሰጥ እናት ናት ያለችን፣ ጠይቂ ችግር የለውም ጸልይ ትላታለች። ከዛ በዚሁ ትቀጥላለች። ሰው እንዶች ሴትዮ አብዳለች እያለ እያልያት በመሀል ምን ይሆናል? ያቺ ፈረንጅ እሱን ያገባችው ፈረንጅ ወይ ሰለቸኸኝ በቃ እንለያይ ትለዋለች። እንዴት ምናምን ብሎ እሱ በጣም ሲደነግጥ ጭራሽ ጥላው ትሄዳለች። ሀብቴንም እኔንም ሳትል ጥላለት ብሩንም ምኑንም ትታው ትሄዳለች። በጣም ጭንቀት ጀምረዋል። ይታመማል። ሰው ሀገር ነው፣ እንዲህ ነው ብሎ የሚያማክረው ጓደኛ ሁሉ የለም። በጣም መታመም ሲጀምር በልና ሀገርናና ጸበል ተጠመቅ ይሉታል ቤተሰቦቹ። በጣም ታመመ፣ መጣ ወደ ኢትዮጵያ። እዛውን እንጦጦ ኪዳነ ምህረት ጸበል ጀመረ። ያው ቤተሰቦቿ ኦልሬዲ ስለሚተዋወቁ ይህን ታሪክ ሲመጣ እሱም ይሰማል፣ እሷም ትሰማለች። በኋላ ላይ ፈልጉልኝ እሷን ብሎ የተወሰነ ጊዜ ከተጠመቀ በኋላ ፈልጉልኝ ብሎ ይቅርታ እግሯ ላይ ወድቆ በጣም ይቅርታ ይጠይቃታል። በድዬሻለሁ፣ አስቀይሜሻለሁ፣ ችግር የለውም እመቤቴ እንኳን መለሰች መልሽልኝ ብያት ነበር፣ አሁን ለምስጋና ቆማለሁ፣ አርጋልኛለች፣ የልቤ መሻት ፈጽማልኛለች ትላለች። እሱ በጣም ይቅርታ ብሎ ያለቅሳል። በኋላ ላይ አሁን ተጋብተው እነዚህ ሰዎች 2 ልጆች ወልደዋል እና ስንጠይቅ በመሻታችን ላይ ብዙ ጊዜ አንቆምም። ሰኞ የምንለምነው ሌላ ነው። እኔ ራሴን ስላየሁበት ነው በዚህ ታሪክ። ማክሰኞ የምጠይቀው ሌላ ነው፣ ሮብ የምንጠይቀው ሌላ ነው። እኛ ብንሆን እናደርገዋለን ወይ አላቅም። አንድ ሰው ከርቶን ሄዶ ሌላ ገብቶ እመቤቴ መልሽልኝ፣ እኔ እንጃ። እንግዲህ የእሷም ጽናት ስላስገረመኝ
የእመቤቴም ደግነት የለመነቻትን አልነሳቻትም። እነሱም አሁን ተባርከው ባርካቸው በስርዓት ተጋብተው 2 ልጆችን አፍርተው እየኖሩ ነው እላችኋለሁ።